ካፈቀርሽኛ መቃጠል አለበት። አትቃጠይ ግን ይሄ ልጅ ስክሮል አድርገው አሁን ይሄ ልጅ የሰው ልጅ ክፋቱ ደጉን ጊዜ መርሳቱ ወይ እቺን ነገር ሰራለሁ። የሰው ልጅ ክፋቱ ደጉን ጊዜ መርሳቱ። አሁን እቺ ትጠቅመኛለች ለነገር። አሁን እኔ ማይስራሳው እኔ ማይስራስቼ እኔን ብትናገሪ እኮ ነው የሚመስላችሁ ሰዎች። እሷን አይደለም እኔ ወይ ስማው ልጅ ተነሳች። በቃ ልጅ ተነስታለች። በቃ አሁን ስራ አልሰራም ተነስታለች። ልጅማ ተነስታለች። ወይኔ ከኔ ባሰችም አለች አይደለም እኔ ማረም ሳላውቅ ነው ረስቼ ነው። ኧረ ከኔ ባሰችናት ገብርኤልን እንዲያልጩ እንዲዋሉ እንትን ወይኔ ልቤ ብርግጋ። እናንተ ከሷ ጋር አታገናኙትም። በቤቴን ምንም ነገር ሲባል ከሷ ጋር ከሷ ጋር አታገናኙ። እኔ አሁን ትላንትና የፖስትኩትን ቪዲዮ ቆይ ከሀዊ ጋር ለቃ ነው እንዴ ያላችሁ ባክግራውንዱን እያያችሁ ማለት ነው። የዋህ ህዝብ ናቸው። የበግ ልምድ ለብሳችኋል። እረፉ። የበግ ልምድ ምንድነው? ቤት እኔ ሲሉ ሰምቼ ነው አላ ገብርኤል ወቄ ጠይቁ ድንግል ማርያም ነው ምን ነው የበግ ልምድ አሁን ያቺ ሰራዋት የዋህ መስሎ የሚጎዱሽ ማለት ነው። ተግባብቶ የሚኖር አንደበት ቢኖር ይሄን ከዚህ ነው ያወሰድኩት። ተግባብቶ የሚኖር አንደበት ቢኖረኝም ተለማምጦ የመኖር ልብ ግን የለኝም። ይሄ ላዮን የሚባለው ሰውዬ ነው ልጅቷን ያበላሸው። ልጅቷ ምን ታርግ? ይሄ ላዮን የሚባለውን እያዳመጠች እኮ ነው ጥቅስ መታችሁ እንደ አዋቂ የምትጫወችው። ታዲያኛ መሞት አለብን ነው እንደ 17 ሰራተኛ እኮ ነው ሄደው ምንም መግባባት አልቻሉም። በቃ ሌላው ፍርፍር ያርባታል። እኔ አሁን እብድነቴ እንደ ሰው እብድ ስለሆንኩ በቃ ጩኸቱ ጀመረኝ። አሁን ወደ ጩኸት ገባሁኝ። በቃ ስሜታዊ ሆኛለሁ። እብድ ፍርፍር የሚያርባት ሰራተኛ መታለች። ከዛን እሷም ሄደች አልጫ ወጥ ምግብ ስሪልን በየአይነቱ አለቻት። ከዛም በኋላ ማለት ነው አንድ ቀን ወጥ ሰራችና አንድ ቀይ ወጥ ሰራችና 5ቱን አልጫ ያደረገችው። አንድ ቀን ደግሞ ቀይ ወጥ በልታችኋል ስለዛ ነው ብላ 5 አይነት አልጫ ወጥ ሰርታላት እዚህ ሱቅ ይዛለን መጣች። ከዛን እኔ ምንም አልተናገርኩም። አልጫውን መብላት ጀመርኩኝ። እሷ ግን አረ ምን ሆነሽ ነው? ያው እርጉዝ አይደለች በዛን ሰዓት ማለት ነው ምንሽ እንዴ ቀስ ብዬ ማውራት አልችልም። ማሬ ሀቂቃውን እያወራሁሽ ነው እንዴ። እመቤቴን 5 አይነት አልጫ ወጥ ሰርታ መጣች ማለት ነው። በየአይነት ነው ብላ ማለት ነው። እና ምንድነው ፍርፍር አንድ ቀን ገንፎ ፍርፍር ነው የበላ ነው። በቃ አውሪ ካላችሁ የሆነ አወራለሁ። ገንፎ ፍርፍር በላን። በቃ አብረን የበላ ነው ከልጅቷ ጋራ ማለት ነው። ምን ነው ማሬ ምን ተፈጥሮ ነው ስላት እዛው ለካ እሷ እሳቱን ከፍታ እንዲያረገችው ነበረ እንደዚህ ማለት ነው። ከዛ ፍርፍሩም ቂጡ ያዘ። ቂጡ ይዞ እርር አለ። እርር ሲል ስገለብጠው ከነ ቂጡ ተገለበጠ። የቂጡ የያዘ የለም ከነዛ ነው የተገለበጠው። ምኑ ላይ ትሪው ላይ ማለት ነው። ከዛን እኔና ሰራተኛው ተባብረን እንደው ሀዊ ቀዩን እንዳታበላሽ ብያት እንደዚህ ቀፈን ካላው ላይ ቅፍፍ አድርገን ቂጡ የያዘውን አውጥተን ከዛን ቡክት ያለውን አቀረብ ነው። ሀዊሻ ስታየው መድኃኒዓለም አባቴ አለች ማለት ነው። ከዛ ምንድነው ይሄ ስትል ልጅቷም ደነገጠች። ያለውን ድራማ ነው የምነግራችሁ ነው። ልጅቷም ደነገጠች። ከዛን ብዙ አይነት ሰዎች መጥተዋል። ብዙ አይነት ሰዎች እነ ጫልቱ መጥተዋል። እነ ማን ብዙ ሰዎች ናቸው የመጡት ማለት ነው። ጫልቱ ባለሙያ ናት። ጫልቱ በጣም ጎበዝ ባለሙያ ናት። ግን አላውቅም እሷ ደግሞ ምን እንደሆነች። በቃ ይሄ ነው ያለው ነገር ማለት ነው። ማርያምን የምሬን ነው የምላችሁ። ከዛን ሌላ ነገር ምንድነው እብድ ለእብድ ይግባባል። እሺ እብድ ለእብድ ይግባባል። ሀቢብቲ ማፊ ሙሽክላ። አሁን የመጣችኋም ገብታ ያላየቻትም እኔ ፍርሃት ይሁን ምናምን አላውቅም። ግን እኔ አላውቅም። ብዙ ነገር ማውራት አልፈልግም። ግን ፍርፍር ያረረባት ልጅ ታሳዝናለች። የበግ ልምድ ነው። ቆዳዋ ያሳዝናል። ምስኪን ሰዎች ቆዳቸው ምስኪን የሚመስሉ ሰዎች ምስጦች ናቸው። መንፈሳቸው እየተወጋ ሴጣን የሚቀናባቸው ሴጣን እንኳን ብሎ
የሚባል የሆነ ልጅ ሴጣን እንኳን የሆነ ውስጣቸው የሚያስበው ክፉ መንፈስ አለ። ያ ክፉን መንፈስ እባካችሁን አትፈጽሙት ይላቸዋል ሴጣን ራሱ ማለት ነው። እኔ በጣም ወልጄ አልጋዬ ላይ ሂጄ 3 ቀን እመቤቴን 3 ቀን አልጋ ላይ ተኝቼ መታ አላየችኝም። 3 ቀን ሙሉ ምን ልስጥሽ አላለችኝም። የመጨረሻ እያለቀስኩኝ ገብርኤልን እራበኝ ብዬ ነው። ልጆች ወንዶች ነበሩ፣ ወንዶችን የጠየኳቸው እና ይሄ ነው ሰው ማለት፣ ይሄ ነው ሰው ነው። ራስሽን ሳታከብሪ ማንንም ልታከብሪ አትችይም። መጀመሪያ ኢትዮጵያዊነትሽን ማንነትሽን ወደጅ። እኔ ሀበሻ ቤት፣ አንቺ ሀበሻ አይደለሽም፣ አንቺ ሀበሻ አይደለሽም። ነገ ስትወልጂ አንቺ ሰው ላትቀጥሪ ነው። ሁሉም በጊዜው እኮ የተሻለ ነገሮች ላይ ይሄዳል። ዛሬ ሰው ቤት ተቀጠርን ማለት ነገ አንቀጥርም ማለት አይደለም። እኔ አሁን ሰው ቤት ተቀጣሪ ነበርኩኝ። ሰው ቤት ተቀጥሬ አረብ ቤት፣ ኢትዮጵያን ቤትም ይሁን ቀጥቅጬ ሰርቻለሁ። ዛሬ ላይ ግን እግዚአብሔር ቀን አውጥቶልኝ ዛሬ ላይ ስወልድ ሰው አመጣው። ግን እኛ ራስ በራሳችን ክብር የለንም፣ ክብረ ቢሶች ነን። በንጋሊ ህንድ ማለት ነው 5 ሆኖ ስራ ይከፍታል። ግሩፕ ፈጥሮ ስራ ከፍቶ ይሰራሉ። እኛ ኢትዮጵያውያኖች ምቀኛ ቅንቅናም የሆነን አንዱነንም መስራት አንችልም። አንዱነን መስራት አንችልም። አንዱነን እንኳን ሌላ አይደለም እላይ የወጣውን መች ወደታች እናዘቀዝቃለን ብለን ነው የምንሄደው እንጂ እርስ በራሳችን ፍቅር የለንም። ሌላ ሀገር ዜጋ ቻይናን ይው፣ እስቲ ህንዶችን ይው፣ በንጋሊዎችን ይው፣ ስራ እንኳን ሲመጣ ራስ በራሳቸው ነው የሚሰጣጡት። እኛስ ምቀኛ ቅንቅና ሙላ ራሳችሁን ማለት ነው ይሄ ማለት እንጂ ከኪሳችሁ ቡሎ የላችሁም። ራሳችሁን ላይ ነው የምትሰቅሉት ላይ። ሰው ማለት የሰው ልክ ማለት እርስ በራስ መተሳሰብ፣ መኖር፣ መዋደድ፣ መተሳሰብ፣ ለሰው መልካም ነገር ማድረግ፣ ለራስ ማስቀመጥ ማለት ነው መቋጠር። ያቺ መልካምነትሽ ነገ ታኖርሻለች። የሆነ ቦታ ላይ ትቸገሪያለሽ። ሀብታምም እኮ ያጣል እኮ ብዙ ገንዘብ አለው፣ ግን የሆነ ሰዓት ላይ ማጣቱ አይቀርም። ማግኘትም እንዳለ ማጣትም አለ። ሰውን አትናቂ፣ ሰውን በሰውነቱ ደጅ እስከ ሰራሽ ድረስ ደግሞ መዳምም ይሁን ኢትዮጵያም ትሁን ማንም ትሁን በስነ ስርዓት ከሰራሽ በስራሽ ትከበሪያለሽ። አይተሽ ለጥልጬ እሰራለሁ ካልሽ ግን የትም ቦታ ትከበሪ፣ ክብር የለሽ። አረብ ቤትም ብትሄጂ፣ ሱዳኔ ቤትም ሂጂ፣ ኢትዮጵያን ቤትም ሂጂ፣ ስራሽ ነው የሚያስከብርሽ። ከሰራሽ እኔ ሰርቻለሁ ሊከፈለኝ ይገባል፣ እስከ ተከፈለኝ ድረስ ደግሞ እኔ መስራት አለብኝ ብለሽ አይምሮሽን ካሳመሽ እግዚአብሔርን አንቺ ሁሌም መልካም ነገሮችን ወደፊትሽ ታስቀምጫለሽ። መጥፎ የሚሰራ ግን ሁሌ መጥፎነትሽን ገባችሁ? ከዛ በተረፈ እርስ በራሳችን ያለን ንቀት፣ ያለን አስተሳሰብ፣ ያለን ቦታዎች በጣም ያስጠላል። ሰረው ይሄ የሆነ ጂኒ አለ በእግዚአብሔርን ሴጣን አሉ ከእግዚአብሔር ጋር ሲጣላ ንፋስ ላይ የቀሩ እንትኖች ጂኒዎች አሉ እንትን ላይ ንፋስ ላይ የቀሩ ጂኒዎች አሉ። እነዛ ጂኒዎች ያሉት እነዚህ እንትኖች ላይ ነው። ይሄ ምንድነው ስሙ? ይሄ ምስኪን የሚመስሉ ሰዎች ላይ ነው ያሉት። እሺ ንፋስ ላይ የቀሩ ጂኒዎች አሉ። ከገነት ሲባረሩ ንፋስ ላይ የቀሩ መናፍስቶች አሉ። ባህር ውስጥም ያሉ አሉ። ግን እነዚህ ንፋስ ላይ የቀሩት እኚህ ምስኪን ሰዎች ላይ ነው ያሉትና ምስኪን መስለው የሚቀርቡ ሰዎችን ሽሿቸው። ምስኪን ይሄ ቆዳቸው ምስኪን የሚመስል ሰዎችና ረጅም ሰው ጅል ነው። ይሄ ምስኪን የሚመስል ይሄ ፊቱ ደግሞ ያለ ሰው ደግሞ ጂኒ ነው። ይሄን አቆን እየነገርኳቸው ነው። እኛ የምንናገር ሰው እኔ እናገራለሁ የውስጤን ፍትፍት አድርጌ ነው የምናገረው። ሀዊም የልባን ነው የምትናገረው። ስለዚህ እኛ ደግሞ የዋዎች አይ መድኃኒዓለም ቤዛ የሚመስሉ ሰዎች ውሃ ጠጪ ገዥልኛ እንድጠጣ ምን ትላለች? በእናታችሁ የኔ ውድ ባል እኮ አብረን ነበር እኮ የምንሰራው። እሱ ዲሊቨሪ ነበረ፣ እኔ ደግሞ ሴልስ ነበርኩኝ። ከዛም በኋላ እኔማ ከእሱ ጋራ ሊሄድ ብዬ ማለት ነው እንትንልና ኦርደር ዛሬ ላድርስ ብዬ ወጣ ነበር ከውድ ባሌ ጋር። ልጁ ማሪ
ምን ሁልሽም ማለት ነው የተገዛ በል እንትን ክልክሽን ልንገርሻ። ስሚኝ ሽንት ቤት አጥበሽ ማለት ነው መዳም አናትሽ ላይ ጮዋ ማለት ነው 99 ጊዜ አላርም አናትሽ ላይ የሚጮህ ማለት ነው። ዛሬ ላይ የምትሰሪው ማን የሚበላ መሰለሽ? ቀድሞ የሚበላ ባልሽ መስሎኝ። ልጅሽ እንኳን አይደርሰውም እኮ ገና እንክት አድርጋችሁ ከበላችሁ አላ እኮ ነው ልጁ የሚመጣ። ሁልሽም የምትሰሪው ለባልሽ ነው። ምን ታካብጃለሽ? የተቀጃበል ተወሪ አይ